አማራም በዚህ ልክ ማሳደድ ማጥፋት ከኢትዮጵያ ህዝብ ጋር ጠላት አድርጎ መሳል ጡት ቆርጧል ምን ይልኮናል ብሎ ከሁሉ ጋር ካጣሉ በኋላ ትናንት አጥቂ ረጋጭ በዝባይ ዲክታተር አምባገነን አድርገው ሲሉ ከቆዩ በኋላ ተጠቅታል በሚል መንፈስ አነሳስተው ገዳይ ቀጥረው እዛው ክልሉ ላይ እዛው ቤታችን ውስጥ አምጥተው ይሄ ጥፋት እንዲደርስ አድርገው አሁንም ያንን ህዝብ ለማጥፋት በዚህ ልክ መሰራቱ ጄኖሳይድ ትናንት አጥቂ ዛሬ ደግሞ ተጠቂ ነገ ደግሞ ሌላ ቦታ እየተደረገ የሚሰራው ስራ ክፉ ስራ ማንንም ጠቅሞ ማንንም ነው የሚጠቅመው ዛሬ እንደዚህ እዚህ ቦታ ላይ የኡነት አማራ ነኝ ብሎ የተነሳሰው ከእንደነዚህ አይነት ሰዎች ጋር ቆሞ እንዲና እንዲህ ብሎ ማለቱ ምን ያህል ፌዝ ምን ያህል ቀልድ ምን ያህል ሹፈት እንደሆነ አታውቁት ትናንት ጀግና በአራት ቀን 4 ኪሎ በለው ያሉት ዛሬ ትምህርት ቤት ሲዘጋ እስረኛ ሲበጥ ወለጋ ሞት ያሉትን ማርቆስ ላይ ትቢሊ ፍኖተ ሰላም ላይ ቦምብ ሲወድቅ አልተናገሩም ሰዎች ገበያ መሃል ቦምብ ሲጣል አልተናገሩም እስረኛ ሲበተን አልተናገሩም በሸንት ላይ ያሉ የአበባ ልማቶች ሲወድቁ አልተናገሩም ትምህርት ቤቶች ተዘግተው መምህራን እንኳን በቦታው ሲገኙ ሲዋረዱ ሲገደሉ አልተናገሩም አሁን እዚህ ኢትዮጵያ ውስጥ የምንኖር በእውነት ለሀገሩ ባለቤት ይሆንና በዛ ነገር ላይ ያለን ሰዎች ይሄን ጉዳይ በባለቤትነት እንዲስተካከል ካልሰራን ወይ ችግር የለም እነዚህ ሰዎች እንዳልኳቸው መሳይ ንግዱ ነው መሳይ አማራ ላይ ብሎ መጣ because ማንንም የራሱን መብት ራሱ ካልጠበቀ ማንንም እንትን ካላለ እኮ በቃ ማንንም ገብቶ ይፈተፍትበት ምን ችግር አለ ዛሬ ትናንትና በለው ጀግና አሸነፍክ በለው አሉ ዛሬ ምን ይያሉ ነው ጄኖሳይድ አሉ ነገ ደግሞ ከሳሽ ነው ያንድ ክንድ ብዙ ጣቶች መሆናቸውን ያንን የሚያረጋግጡ ቪዲዮዎች ናቸውና እነዛ ሁለት ቪዲዮዎች በታሪክ የኢትዮጵያ ህዝብ ይዞ ማንነቱን ወይ የሚያስከብርበትን አቅም መፍጠሪያ ወይም ማንነቱን የሚቀብርበት መስፈንጠሪያ የሚሆን ማህተም ነው የሚሆኑት እነዛ ቪዲዮዎች የኢትዮጵያን ህዝብ ከፍታ በሀገሩ ላይ በምድሩ ላይ በወገኑ ላይ የራሱን ምድር የራሱን ሀገር ባለቤት ሆኖ የሚያስቀጥልበትን እድል የሚፈጥሩ እንጂ ስም ያጓርዱ አይደል ዛሬ ጄኖሳይድ ትናንት የተወራውን ከረሳ ዛሬ ዘት እንተተላል ብዙ ሰው እብድ ይመስለኛል እዚህ ያለው ሰው የሚያወግዝ የተቃውሞ ሰልፍ እየተደረገ ነው ከጥቅምት መጨረሻ አንስቶ የተጀመረውና በአራቱ ክፍለ ዓለማት በበርካታ ከተሞች እየተካሄደ ባለው የተቃውሞ ሰልፍ የአብይ አህመድ አገዛዝ በአማራ ህዝብ ላይ እያደረሰ ያለውን በድሮንና በከባድ መሳሪያ የታገዘ ጭፍጨፋ በአስቸኳይ እንዲያቆምና ዓለም አቀፉ ማህበረሰብ ጫና እንዲፈጥር የሚጠይቅ መሆኑን ለማወቅ ተችሏል ዋሽንግተን ዲሲ በሳምንት ውስጥ ለሁለተኛ ጊዜ ትላንት እሁድ ስለ አማራ ህዝብ የተጠራውን የተቃውሞ ሰልፍ አስተናግዳለች በዋሽንግተን ሲያትል ከፍተኛ ቁጥር ያለው ህዝብ አደባባይ በመውጣት የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጥቃት በአስቸኳይ እንዲያቆም ጠይቋል We're counting on you for justice to the poor, voiceless Ethiopian Amhara people that are killed. Abiy Ahmed Ali is a terrorist. Abiy Ahmed Ali's regime is a terrorist regime, wiping out Amhara people, the starters, the owners of the land. They're trying to take over by killing all the Amharas. አሁን ምንድነው ላረግላችሁ የፈለኩት ይሄንን ይሄ መቼም ታሪክ ይዟልና በዚህ ጉዳይ ላይ እንዲህ አጨብጭባችሁ አስጀምራችሁ ዛሬም ደግሞ ሌላ መከራ ለመጫን እንድትላላችሁ ማን ልታመጡ ጠቅላይ ሚኒስትር ዶክተር አብይ እኮ እስክሪብቶ በእጁ ነው ያለው እናንተ እዛ ተሰብስባችሁ ከምትለምኑትና ከምትጫጫሁት እንዴት አይነት ባለቤት አልባ እንደሆናችሁና እንዴት አይነት አስተውሎት እንደተነጠቃችሁ ነው እንጂ የሚያረጋግጠው አሁን ላይ ስርዓቱ ላይ ያለው መንግስት ከናንተ የበለጠ የማሸነፍ አቅም አለው እንኳን ይሄ ከየሰፈሩ ተጠራቅማ ስርዓት አልበኝነት ባለው ሁሉም በየቤቱ ባመሉ በሞባይሉ በኮምፒውተሩ በየሰፈሩ የሚጮኸው ከትናንቱ ሳይማር የትናንቱን ጩኸት በበለጠ እያስጮኸ የሚሄደው ትውልድ ይቅርና
ምንም አይነት ኦርጋናይዝድ ሆናችሁ የምትተዋወቁ የምትግባቡ ዓላማውንም ዛሬ እዚህ ተሰብስበው ጮክ ሄድ ያለም መሳቂያ ነው የምትሆኑ ነገ እስኪኑ ተቀበሉ ብትባሉ የሚመጣለ ይሄን አይነት እኮ ጮህት ካላችሁ እውነት እናንተ ሰው የሚጸጽታችሁ ቢሆን ዛሬ ላይ እንኳን የሰላም አማራጭ አለ ግቡ በሏችሁ የምታዙትና ምንም የለም ዝም እብደታችሁን ወጣችሁ ትጮሃላችሁ እንጂ አንድ ሰው በእናንተ ስር ካለ እንዲህ የሆነ ቦታ ላይ ካለ እኮ አንደው በስልክ እንኳን የምታገኙት ሰው ካለ በርግጥ ትእዛዛችሁን ለማስቀበል ገንዘብ መላክ ገንዘብ ካልሰጣችሁት ስልክም የሚያነሳላችሁ የለም ገንዘብ ልካችሁም ቢሆን እስኪ ግባና እንዲህ አይነት ሐሳብ አለኝ ይሄ ሐሳብ ተፈጻሚ እንዲሆን ዶክተር አብይን ሞግት በሉት እስኪ የምታሸንፉበት እሱ ነው ሞግተው ጠቅላይ ሚኒስትር ዶክተር አብይን ሞግትልኝ በሉት እሱ አይሻልም እንደዛ መሞገት አይሻልም በእውነት በትክክል የጉዳዩ ባለቤት ከሆናችሁ እኮ እሱ ነው የምታደርጉት ሞግት መንግስት ልጅና ሞግት ይሄን ሐሳብ ይዘህ ግባ በሉት ከዛ በኋላ ራሳችሁን ያሰፋችሁ ትሄዳላችሁ ምድረክ ቀረው እንመካከር የሚል እዚህ ጋር ሰው ካላችሁ በእውነት እናንተ ኢትዮጵያዊ ከሆናችሁ ለኢትዮጵያም በጎ ነገር ካሰባችሁ ለራሳችሁም ደግሞ በጎ ታሪክ ለመጻፍ ካሰባችሁ እድሎችን ተጠቅማችሁ አልሆን ሲል ቀሪውን ደግሞ በዛ በሰልፍ ተሞልታላችሁ ሰልፉን እንኳን ቢያንስ ራሳችሁ አስባችሁ እንኳን የማዘጋጀት አቅም ሳታገኙ እናንተን ጫማ አርጎ ከላይ የሚሄድባችሁ ሌላ ኃይል አሁንም ከራሳችሁ ላይ ሳታስወግዱ ራሱን ነፃ ያላወጣ ነፃ አውጪ ለራሱ ክብር የማይቆረቆር ለሌሎች ተቆርቋሪ ለማስገደል ሰርቶ በተገደሉት ደግሞ ሌላ ግድያ የሚጠራ መርዶኛ ከመሆን ለምን ራሳችሁን አትጠብቁ አሁን ይሄ መረገም አይደለም ትናንትናም እኮ ሰልፈኛ ናቸው ዛሬም ሰልፈኛ ናቸው በመጣ ቁጥር ያንጥለው ሌላ ጩኸት የሚያሰልፉ ምናምን ናቸው ለራሳቸው በራሳቸው የመወሰን አቅም የላቸውም ነው የምትባሉት ኤክስፓየርድ ፖለቲከኛም ማጋለም ምናምንም ኤክስፓየርድ የማያረግባት ሀገር ያለች ይመስለኛል እኛ ሀገር ብትሄዱ ለክፋት የምትተባበሩ እዚህ ዩቲዩብ ዘጋችኋል ነገ እናንተ ጉሮሮ ይዘጋል የኔ ኢትዮጵያዊ ነኝ የኔን የኢትዮጵያዊውን ህይወት ለማጥፋት ያሰራችሁ እናንተ ናችሁ ማን ያከብራችኋል የሀገራችሁን ህዝብ ምታባሉ ምትነጣጥሉ አማራ ኦሮሞ ትግሬ ያላችሁ ምትከፋፍሉ በዛም ላይ ለጥፋት ለክፋት በድፍረት የምትናገሩ ማናት ያቺ ሄርሜላ አረጋዊትን ከስሯ ሁሉ ምናምን እየተከተላችሁ ወንድሟን ሳይቀር ያስተባበራችሁ ስራ ለማስቀጠል አንድ ሰው እከሌኮ ቢገባ ከመንግስት ጋር ቢሰራ ብላችሁ ፕሮፖዝ አርጋችሁ አቅርባችሁ ማታቁም አትናቀው እንደዛ ብታረጉ ከኋላ ያለው ቀን እግርግርን ይሰራል ሁሉ ጊዜ ትጮሃለህ በዛው ትጮሃለህ ኢትዮጵያ ውስጥ የሚቀየር ነገር የለም ተስፋ ቁረጡ ዛሬ አይሰማህ ያዘው ምንም የሚቀየር ነገር የለም መጮህ ትችላለህ ጄኖሳይድ ማለት ምንም ማድረግ ትችላለህ ምንም ምትል ይሄ የሰማነው ነው ግን ሞኛቱን ምንም የኢትዮጵያ መንግስት አሜሪካም አውሮፓውያንም ምስራቃዊ ሁሉም ያከብሩታል ዝም ብለው ከላይኛ እንደምንሰማው አይምሰል ባይደንና ፑቲን እኮ ያወራሉ ሩሲያና አሜሪካ ዝመው ጠላት ሆነው እንደተገናኙ የሚገዳደሉ ይመስላል የኢትዮጵያ መንግስት እኮ ከፋኖም ጋር ከሸኔም ጋር ከሁሉም ጋር እኮ ያወራል አንተ ዝም ብለህ በክፋት ለክፋት አትስራልቅ አስተውል የሚጠቅመውን ያስ ለሚጠቅም ነገር ስራ ነገ ማታፍርበት ታሪክ ጻፍ ለልጆችም ሆነ ለቤተሰቦች ለሰው ልጆች ሁሉ የምትናገረው ነገር ለራስም ደግሞ ህሊናዊ ሰላም ለማግኘት ተናገር እንጂ ኔቨር በስደት ላይ የሚሰራው ምን የዛ ቪዲዮ ላይ አንዱ ትዝቃለ በስደት ላይ ሰዎችን ከዝጀንጅኖ ማሰደድ ከተሰደዱ በኋላ የሰውነት ክፍላቸውን እንደዚህ ያሉ መሸጥ ኮንትሮባንድ እንዴት እንደሚሰራ ከዛ ሊቢያ ላይ ያለው ኢትዮጵያ ስቃዮች ከንግድ ባንክ ጋር ተያይዞ ገንዘብ የሚቀበሉበት እንትን ከሃይማኖት ጋር ተያይዞ የክርስትና እምነት ተከታዮችን ላይቭ ላይ ስትሪም ተደርጎ ሰዎች የተገደሉበት ሁሉ ያወራል ያ ቪዲዮ እና እነሱ ሰሩት የኖሩትን ነገር በሙሉ በዛ ልክ እየተናገርኩኝ ባይናደዱ ባይቃጠሉ ነው የሚገርመኝ እኔ አውቀዋለሁ የምሰራው በኔም ጋር ያለውን እውነት አውቃለሁ
ይሄንን ለበጎ የሚሽቱ እውነትን የሚወዱ ልጆች ይጠቀሙበት ነው እንጂ ጥራቶች ቢናደዱ ይገባኛል፣ እረዳቸዋለሁ። ቢኮዝ ሲያሻጥሩ ይሄን ቢሊዮን ዶላር በብዙ ሺህ የሚቆጠሩ ሰዎችን አስር ለብዙ ዓመታት የለፉበትን ሁሉ ነገር ገደል የሚከትና ኢትዮጵያን የሚያሻግር ሐቅን የሚያወጣ የፈጣሪን ክብርና ሞገስ የሚያረጋግጥ ፈጣሪ በፍርዱ በምድር ላይ የሚመላለስበትን እውነትና እውነት የሚያረጋግጥ ነገር ነው የምናገረው። የሚሆነው እሱ ነው እና ዘመነ ሞተ ምናምን ዘመነ እንደ ኩባለች አልሞተም አለ አይሞትም። እኛ 10 እንዲያዋጣ ቢሰበስብም ይሄ ዛ ነው ቢባልም ባለበት ላይ አለ። በኔ አረዳድ ይሄ ነው ያለው። ሌሎችን የሚሆነው እንደሚሆን እንደተናገርኩት ሁሉ እኔ በሱ ላይ ባለኝ በራሴ መነጽር ሰውየው እኔ ሞተ የሚለውን አላምንም። እኔ እንዳለ ነው የማውቀው። ሰበር ብዬ ልምጣል ዘመነ አለ አልሞተም፣ ተመቷል፣ ቆስሏል፣ የሆነ ነገር ውስጥ አለ። ግን በጣም አሳቻ ቦታ ነው ከዛ ገብርኤል ቤተክርስቲያን ጋር ምናምን ልበል አለለ ግን አለ። መከላከያ ሰራዊቱ ጎን በመሰለፍ በአካባቢው ሰላምና መረጋጋት እንዲሰፍን በዲሲፕሊን ተልኳቸውን እየፈጸሙ መሆኑን ጨምረው ገልጸዋል። በዚሁ ከሆሮ ጉድሩ ወለጋና ምዕራብ ሸዋ ዞን ወዳገኘናቸው መረጃዎች ስንሸጋገር በምዕራብ ሸዋ እና በሆሮ ጉድሩ ወለጋ ዞን ስምሪት ላይ የሚገኘው የማዕከላዊ እዝ ክፍለ ጦር በተለያዩ ወረዳዎች በአሸባሪ ሸኔ ላይ የወሰደ ያለውን ዘመቻ አጠናክሮ መቀጠሉን በቀጣና የሚገኘው የጦር ክፍል አዛዥ ገልጸዋል። በአማራ ፋኖ ሸዋ ጠቅላይ ግዛት የአዲግራት ክፍለ ጦር በሚዲያ ባለሙያዎችና በውጭ ሀገር የሚኖሩ የአማራ ዲያስፖራ የተደረገ እንዲያጠናክሩ የተደረገ አስቀድሞ የነበረ አንዳንድ ሚዲያ አስተካካሪ ወደ አሳሪ የተቀየረበት ሁኔታ እየታየ ነው። የሚዲያ መጠላላት የተመለካት ብዛትና ከዚህ ከሚመጣው መቀናናት በሚዲያው ላይ የሚሰሩ ሰዎች ራሳቸው የትግሉ መሪና ፈጣሪ አድርገው ማየት የመሰሉ ጎጂ ስራቸው እየተሰራበት ነው። ሚዲያው ትግሉን ሊያግዙ የሚችሉ መልዕክቶችን በስፋት ማሰራጨት ከማድረግ ይልቅ በአማራው ላይ ውስጣዊ ትስስርን የሚያሰፋ በውጭ ከተደራጁ ቡድኖች ጋር በማስሄድ በሀገር ቤቱ ትግል ላይ የቡድንና ፍላጎታቸውን ለመጫን የሚያደርጉት ጥረት መሬት ላይ ያለውን የመተባበር ጥረት እያቆላሸ እየሆነ መጥቷል። አንደኛው ነገር ይሄ ነው። ይሄ እንግዲህ በውጭ ሀገራት ለሚኖሩ ለዲያስፖራውና ለሚዲያዎች በሚል የተነሱት ነጥቦች ነው። በጣም የነገሮቹን ብልት የተነካኩበት ጉዳይ ስለሆነ ይሄ የመጀመሪያው ክፍል ነች። ወደ አክሳሪነት እየተቀየረ ነው። ሚዲያው ወደ አክሳሪ ሚና ሄዷል የሚለው ነገር ነው የምንመለከተው። ተመልካች በበዛ ቁጥር ገቢ በጨመረ ቁጥር ስለመቀናናታቸውም ይነግራሉ፣ ይገልጻሉ። እዚህ ላይ እንግዲህ እጅና ጓንት ሆነን በአራሳት ምናምን ማስፈበር በአንድ ሳምንት የተባለው ጉዞ በተመለከተ ነው። ቶሎ እንግዲህ መጠቀም ከማድረግ ይልቅ የሚያሲር ውጭ ካለው ማሲር ሁሉ በሚል ነው የሚገለጸው። በተጨማሪም ደግሞ የግል ፍላጎትን ለማሳካትና ምናምን በማለት ትግሉን እያኮላሸው መጥቷል እያላሉ እየተኮላሸ የሚሄዱን እየተመለከቱ ነው ያሉት። እንግዲህ እዚህ ጋር ያሉት የሚገልጹልን ሁለተኛውን ክፍል ደግሞ እንመልከተው። በሀገር ቤት ይሁን ከሀገር ውጭ ሊደግፉ የሚችሉ በርካታ አካላትን በማበረታታትና የትግሉ ደጋፊ እንዲሆኑ ከማድረግ ይልቅ እኛ ሳሳቸው ያልሰጠነው ማንኛውም ግለሰብ ትግሉ አካባቢ መድረስ የለበትም፣ በጠላትነት መታየት አለበት የሚል ገንቢ ያልሆነ እይታ በርካታ ረዳቶችን ያገለለ በጠላት አለመዳከም እገዛ የሚያደርጉና የአማራ ለህዝብ ትግል ድጋፍ አጋሮች የሚያሳጣ አካባቢ ውስጥ መግባታቸው ግልጽ ነው። ሰርተፍኬት ሰጪዎች ሆነውብናል ነው። ይሄ ቀደም ሲል ምናልባት ብዙ ነገሮች ፈጥሮ የነበረው የሆነ ቦታ ላይ ቆሞ ሆነ ስቲል እውነታው መናገር ስለሚገባ ማለት ነው። የኢትዮጵያ ልጆች አሰልፎ በቁመቱ በመልኩ በመናምን ልክ እንደ ኢትዮጵያ ኩቅኛ ተገዛች ሀገር ነች። የሰው ልጅ ባሪያ ተብሎ ያልተሸጠባት ሀገር ካለ በሜዳ ላይ አንዳንድ ታሪክ ምቶች አሉ ምናምን አሉ። ግን አሰልፎ የኢትዮጵያዊነትን ሰርቲፊኬት መስጠት ያቃታቸው ነበር ብዙ ክርፋት ነው ነበር። ይሄ ነገር ጽንፈኛ ስትሆን አፍራሽ ስትሆን የጥላቻ ስትሆን ያዙት ቆቁስትን ትምክትን ወለው ጥበትን ወለው ምናምን ብሄር የለውም ቋንቋ የለውም ጠባብነት የሰይነት ወስታ ጥላቻ ሄብነቱ ምናምን ገዳይነቱ ምናምን ሁሉ ባለ ባህሪ ነው የምትቀበለው ባህሪ ነው። አሁን ሄደው ሰርተፍኬት መስጠት ይቃጣቸዋል። ወደዛ ተሄዳ እንዲሁም ደግሞ ለጠላትን ከማዳከም ይልቅ የማጠናከር በሚል የተነሳው ሶስተኛ ላይ ደግሞ የሚያነሱት በጣም ማየት ያለብን አንድ ነገር አለ።
ማን ይሄ ኃይል የሚለው የሚያሳየን እስኪ ነው ፋኖች ከሚከተሉት ያልተጻፈ ግን ሁሉ ከተገበረው ፖሊሲ ጋር የሚጻረሩ እየታየ ፋኖን ለፕሮፓጋንዳ ፍጆታ እንዲሁም እንደተጠቃበት የውጭ ሚዲያዎችን የሚያሰራጩትን ተፋፋይ የሚዲያ ውጤት ምን ያህል ወቅቱን ያልዋጀ መሆኑን ማየት ይችላል። ይሄ በጣም እንደሚታወቀው ምናልባት ሻለቃ ዳዊት ወልደ ጊዮርጊስ የሆነ መድረክ ላይ ሲናገሩ ምንድነው ለምን ዓላማችሁ መነሻችን መድረሻችሁ ምንድነው ምናምን በሚል ጥያቄ ቀርቦላቸው ለማስተራራት ሁሉ የገጀላቸው በቃ መነሻችን አማራ መድረሻችን ኢትዮጵያ ብለናል ይሄ ነው ዓለም ብለው የሚያስቅ አይነት እንደውም ሲስ በእድሜም በተሞክሮም በልምድም የማይጠበቅ ተናግረው ነበር። አሁን እዚህ ላይ ያለው ነገር ምንድነው የተጻፈ ህግ ባይኖርም ፋኖ እንዲህ በሚል የተጻፈ ህግ የሌለው ጫካ ውስጥ ያለ ኃይል ማለት ኮምፓስ የሌለው መርከብ ማለት መርከቧ ተነስታለ በኋላ እየሄደች ነው እግሩ ላደረሰበት ነው የምትሄደው ማለት በጣም የሚገልጸው ኮምፓስ የለው ምንም ኮምፓስ የለው ይሄ እውነት ነው። እርስ በርስ የሚግባባበት ነገር ምን ይመስላል ከሌሎቹ ጋር ምንም እንግዲህ ወደ 4 ኪሎ እንመጣለን ከተማረ 4 ኪሎ ነው መንግስታዊ ቦታ ነው ብዬ ነው ማስበውና መንግስት ስልጣን የሚያዝበት ቦታ ነው ዝም ብሎ እንደው ውሃ መንገድ ሆኖ የሚገባበት አይደለም ከሌሎች ጋር የምትግባባበት ነገር ምንድነው የሚለው ነገር እንዲገባ አይደለም። ኢትዮጵያ ውስጥ እንዳልኳችሁ ነው ሁሉም በራሳቸው እንዲከስሩና ከኋላ የሚገፋቸው ይሄን እቅድ የሰጣቸው ገንዘብ ሳፖርት የሚያደርጋቸው ሁሉ ነገር የሚያደርጋቸው የሚጫወትባቸው አዝ እንደሆነ ቁስ እንደ ንብረት አድርጎ የሚቆጣጠራቸው ኃይል የሚጫወትባቸው እንጂ እነሱ ስኬታማ እንዲሆኑ ዓለም እንደዛ አይነት ቅድስና የለም። ችግሮች መኖራቸው እንደ ጥሩ አጋጣሚ መነሻ አድርጎ የሚጠቀም እነዛ ችግሮችን ወደ ባሰ ችግርና መቸጋገር ምስቅልቅሎች እንዲገቡ ለማድረግ ገብቶ የሚሰራ ችግሮችን እየደበቀ በየቦታው ነገ እሱ በሚመቸው መልኩ መጫወቻ ካርድ አድርጎ ለማውጣት የሚያስችለውን አካሄድ ቀይሶ የሚሰራ ጠላት ነው የኢትዮጵያ ያላ ሁሉም ነገሮችን ቅድስና ያላቸው ነገሮችን በሙሉ የራሱን የረከሰ ነገር ለማስፈጸም የሚጠቀምበት እድሉን እያሰፋ ያለ የኢትዮጵያ ቋሚ ጠላት ነው ያለው። እነ ሰብአዊ መብት ዲሞክራሲ እርዳታ ምናምን በሉት በቃ ሁሉም ያን ተከትሎ ነው ዓለም ላይ በእርዳታ ነፃ ያወጣ ሀገር የለም። ዲሞክራሲ ለህዝብ ሲጠቅም አላየም። በጣም በጎ የተቀደሱ ስያሜዎችና ስሞችን ሁሉ እጅግ በጣም በተቃራኒው በሚያስጠላ ለልቂት ለህዝብ ልቂትና ለሀገራት መፍረስ የሚሰራ ቡድን ነው ያለባት ዓለም። ስለ ሊቢያ የሚያወራ ሰው የለም። ስለ የመን የሚያወራ የለም። የመን ምናልባት የሁቲ አማጽያን ተብሎ እዚህ ጋር የሆነ ጥቃት አደረሱ በሚል ነው ስማቸው የተነሳው። ከዛ ውጭ ስለ ሶሪያ የሚያወራ የለም። ስለ የመን፣ ሶሪያ፣ ሊቢያ፣ ዩጎዝላቪያ፣ አፍጋኒስታን የሚያወራ የለም። ሌላ ስለ ፍልስጤም የሚያወራ ነው። አንዱ እዛ ጋም የፍልስጤም ንልቂትና ዓለም ላይ ያለውን የፍርደ ገምድልነትና የሐሳዊ መሲነት ነገር የሚያነሳ ነው። ቅድሙን አንዱ የዩክሬንና የሩሲያን የፍልስጤምና የእስራኤልን ሰዎች እንዳይጎዱ ለማድረግ ምንም አይነት ጥረት ሲደረግ አናይም። ዓለም ላይ ለዓለም ሰላም እሰራለሁ የሚለው ሁሉ ስሙን ከላዩ ላይ ተሸክሞ ያለ ሁሉ ስለ ስሙ ሲምል ሲገዘት የሚለው ማንኛውም ባለስልጣንም በሉት ተቋም ምንም ነገር ያላደረገበት ዓለም ነው። ዛሬ ላይ ማንም በእኛ መደናገር እንዳይጠቀምበት አድርገን ሁሉ ነገር ስናደርግ እኛ በባለቤትነት እናድርግ፣ ተጎጂዎች እንዳንሆን፣ የሰው መጠቀሚያ እንዳንሆን፣ የሁሉም ነገር ባለቤት ነው። ጉዳት ውስጥ ከገባን በኋላ በዛ ጉዳት ሰጣ ገባ ውስጥ የደረሰብን ነገር ብቻ እየተረኩ ለሌላ ጥፋት መግፋትና ማገፋፋት ይሆናል። እዩት ዛሬ ጄኖሳይድ እያለ የጨፈረው ዲያስፖራ ሁሉ በአማራ በፋኖ ጋር ወይም ከአማራነት ጋር ተያይዞ በተነሳው ማለት ነው። ቢኮዝ ይሄን ብቻ አማራነት ብቻ ማለት ነው የኦሮሞ ጽንፈኞች፣ የትግራይ ጽንፈኞች ኢቭን ኢፍ የኤርትራ ጽንፈኞች ሁሉ ባንዲራ ለብሰው እኔ ፋኖ ነኝ ብለው እስከ ማለት አሰልጥነው አሳምፀው ከመላክም በላይ ኤርትራውያን እኔ ፋኖ ነኝ ብለው ሰልፍ እስከ ማድረግ ድረስ ሶማሊያዎች፣ ግብጾች ሁሉ ሳይቀሩ አማራን የሚመስሉ ኢትዮጵያን መስለው ያንን ነገር ለማቀጣጠል የዶለቱት የደገሱት ነውር ነበር፣ የነውር ድግስ ነበር። ግን የተጎዳው ማን ነው? ዲያስፖራ ሲባል ገንዘብ ይልካል፣ ዕውቀት ያመጣል፣ የዓለምን ስልጣኔ ለሀገሩ ያካፍላል ነው የሚባለው። እዛ አካባቢ ደግሞ ያሉት
ትምህርት ቤት በማዘጋት መንገድ በማዘጋት እስረኛ በመበተን ህፃናትን በማስደፈር በማስገደል ለሰላም የሄዱ ሰዎችን አንበርክኮ አዋርዶ በመግደል በማገዳደል ያልተያዘውን ተያዘ ተብሎ ያልፈረሰውን ፈረሰ እየተባለ ወደ መፍረስና መጠፋፋት የሚገፋ እልቂትን በጀብዱ በኩራት የሚናገርና ብዙ እልቂት በምድሪቱ ላይ እንዲሆን የሚሰራ ነው። እዛ አካባቢ ላይ የምታዩት እንቦጭ በዛ የሰው እንቦጭ ስላለ ዛሬ የእንቦጩ አረም ተረሳና የሰው እንቦጭ ላይ ተወሰጠ። እስኪ የያዛችሁት ነገር ልክ ነው ካላችሁ ቀጥሎ የሚመጣውን የፈጣሪን ቁጣ መቻል ነው። አይ ልክ አይደለም ካላችሁ ደግሞ ማስተካከል ነው። በየትኛውም አግባብ የነገሩ ባለቤት እናንተ ሁኑ፣ እኛ እንሁን። በሰራንበት በለፋንበት በማንኛውም ጥረታችን የመጣውን ፍሬ የምንበላ ይሁን። ለክፋት ከሰራን ቅጣት ይመጣል። ከሰው አይደለም፣ የሰው ቅጣት ልክ አይሁን። የፈጣሪን ቅጣት መቀበል አለብን። የፈጣሪ ቅጣት የሚቀጣበት ሜካኒዝምም የራሱ የሆነ ይኖረዋል፣ አናውቀውም። ግን የዘራነውን እንደምናጭድ እያመን ነው። በጎ ከዘራን በጎ ፍሬ እናጭዳለን። የሰውን ጉሮሮ ለመዝጋት፣ ሰውን ለማስጮህ፣ የሰውን ጤና ለማሳጣት፣ የሰውን አካል ለማጉደል፣ የሀገርን ህልውና ለመፈታተን፣ ህዝብን ከህዝብ ጋር ለማጋጨት፣ ከትንሽ ከትልቁ ጋር እንትን ለማለት ለማፍረስ ተሰልፈን ከሆነ መፍረሳችንን ማመን፣ ለመስራት ተሰልፈን ከሆነ የመስራታችንን ክፍያን ለማግኘት እንትን ማለት እና ወደ ግባበት አይነት ነው ጥያቄ። ይሄ መቼስ ትልቅ ነገር ነው አይደል? ይሄ በጣም ትልቅ ነገር ነው። ሊመሰገኑ የሚገባቸው ሁሉም ነገር ያለ የሚጠበቅ ነገር ነው። ሌላ እንግዲህ ወታደራዊ እንትኖችን እንደዚህ ማድረግ፣ ማጥቃት፣ መከላከል ወዘተ አፈኮ እሱ ብዙ ትርጉም ያለው ነገር አለ። አሁን ጃው ሰው ባለባቸው አካባቢዎች ላይ ስለማፈክፈክ የምታወራው ነገር አለ። ይፈትም ይደረጋል። አይተናል። የምናውቃቸው ሰዎች ተማረኩ ተብሎ በደንብ የምናውቃቸው እኔ በግል የማውቃቸው ለሰው የመከላከያ ልብስ አልብስ የማረግ ነገር አለ። መከላከያ የማይማረክበት ምክንያት የለም። ለሞት እኮ አይደለም ሀገሬን ብሎ ህይወቱን ሊሰጥ የወጣ ኃይል ይማረካል። ምን ጦርነት አይደለም ማን ጦርነት በጦርነት ብቻ ዋር ተብሎ ደረጃ ውጊያዎች አሉ። ሞት ሰው ይታይ ማለት አይደለም። ለምን አይታይም ተብሎ ሲባል እዛ ጋር ያለ ሽፍታ አለ ኬላ ዘርግቶ የሚዘርፍ ከእናቶቹ ካብ በሁሉም ለና ይሄንን ወንድማችን ነው የሚለው እውነቱን ነው። የሚሰማ ነው እንጂ የጠፋ ሐቁን ሆን ብሎ አውቆ የተኛ ሰው ይቀሰቅሱት አይሰማም ነው። ዛሬ ሐቅ እንዲህ እየተነገረው አልሰማም ካለ የሚያደርገውን ድርጊት እስከ ፍሬው ለመቀበል ዝግጁ መሆን ብቻ ነው። እኔ መደምደም የምችለው እንደዛ። ሁሉም ሰው የሚዘራውን ዘር እያስተዋለ ይዝራ። ከዛ ውጭ ሌላ ነገር የለውም፣ የሚቀየር ነገር የለም። ሐቁ ይወጣል። ኢትዮጵያ ታሸንፋለች። ወደንም ጠላን ያንን መቀየር አንችልም። ምንም አማራ ህዝብ በገዛ ልጆቹ እንግዲህ ተቀርቷል፣ ተገሏል፣ ተሰቃይቷል። ምንም ጥያቄ የለውም። እንደው አንዲት ነገር እንኳን በሶማሊያ የአፍሪካ ህብረት የሽግግር ተልኮን አትሚስ ይተካል በተባለው አዲስ የሰላም አስከባሪ ኃይል ውስጥ የማትሳተፈው ብቸኛዋ ሀገር ኢትዮጵያ እንደሆነች የሶማሊያ መከላከያ ሚኒስቴር ተናገሩ። መከላከያ ሚኒስቴር አላት እንዴ ሶማሊያ? ገና ሀገር እንድትሆን ሁሉም ቦታቸው እንዲይዙ ምናምን አንዱ ባለፈው እዚህ እኛ ሀገር ያላለ መቼም የዛ ሰው መከራው እንጃ እዚህ ሀገር ውስጥ ተቀምጦ ሀገር እንዳትጸና መሬቷ ሁሉ እንዲገለባበጥ የሚሰሩ ሰዎች አሉ። ሸሞኑ አትቀይሩትም። ያ መናወጥና መከራ በእናንተ ላይ ይሆናታል እንጂ ማለት ነው። ግን እንደዛ ሲለን ድንበር ጋር ተቃረቡ እንዲህ ሊያረጉ ነው ይላል። ከዛ እንዲህ ብለው ተናገሩ። የኢትዮጵያ መንግስት የራሱን እንትን ሳይል ምናምን ማን ነው ብዬ እከታተላለሁ። ለካ ሶማሊያ ውስጥ ያለ እና ይሄ ቀረዳው በተግባር ቢኮን ይሄን ያላጨሁም ነበር። ግን እውነቴን ነው የምላችሁ ኢትዮጵያ ነው የምታሸንፈው። ሀቅ ነው የሚያሸንፈው። ይሄ ቀደዳችሁ ሁሉ እዛው እናንተ ውስጥ ይቀበራል። ያን የምትቀይሩ ከሆነ ኮራ በሉ። በመጪው ጥር ወር እና አሁንም ይሄ ምን አለ በዛ የማትሳተፈው ኢትዮጵያ ብቻ ናት አላለ። አትሳተፍ፣ አረፍ 30 ብትሰበስብ የሚያጠፋ እንጂ ሶማሊያን የሚሰራ ሀገር አይመጣል። ለእያንዳንዱ ተገናጥሮ እሱን ማውራት ሰዎች ጋር መጀመሪያ ሀገራችን እንደ ሀገር አብረን ለመቆም አብረን መስራት አለብን። መቅደም ያለበት ስለማስቀደም ነው እንጂ እኮ ብዙ ምን እንነጋገረው አለ ብያለሁ። እና አሁን
ሁሉም ለአራት ተሰነጣጥቃ መሰብሰቢያው አጽዋት የራሷን ሀገር ራሷ መቆጣጠር አቅቷት ያሉ ሰዎችን እነሱ እንደዛ አድርጎ መቀደድ ማለት በዛ ሰበብ የራስን ገመና የራስን ክፉ ቋጠሮ ለማስተንፈስ የሚደረግ ነውና ላይ ነው እንደዚህ ብሎ እንትን ያለው ይታወቃል። ይሄ እነሱ እንዳልኳችሁ እንዲህ ብለው በመዘገባቸው እኔና እናንተ በመጣላታችን በመባላታችን እኔና እናንተ ሀገር ምድር እንድትፈርስ በመሰራቱ ይሄን እንዲሰሩ አቅደውና ምን ብለው የሥራ ድርሻ ተሰጧቸው የሚሰሩ ኃይላት አሉ። ምንም ሊደንቀን አይገባም። እኔና እናንተ ግን የሀገር ጉዳይ የሰውነት ጉዳይ እሳቱ ውስጥ ምንገባና ምንቀጠለው እኔና እናንተ ይሄ ለምንም ድርድር አይበቃም። ውጭ ያለውም ቢሆን ምናልባት እዛው ውጭ ላይ በሰላም ወጥቶ በሰላም መግባቱ እንደ ስኬት መስሎታል። ለጊዜውም ቢሆን የሚደናበርበት አጋጣሚ አለ። ግን እኔና እናንተ ሀገር ለማን የምንሰጥበት እድል የለም። በሀገር ላይ የምናደርገው ነገር በኃላፊነት ቢሆን ይገባል። ምንም እንትን አይደለም ማለት ከሀገር እንደዛ ኃይሉ ሰውየው ኮበለሉ እንደዛ ተሸነ አንተ ስንታለ በጣም ነው የሚያሳዝነው። በጣም እንዲህ ብሎ በመጫጫህ ምን ውጤት እንደሚመጣ አይደለም። ዛሬ በሶሻል ሚዲያ በስፋት ሲሰራጭ የነበረው ያላይን ዘገባ ሐሰት መሆኑ ሸገር ፕሬስ ከቅዱስ ጳውሎስ ሆስፒታል ኦፊሻል ገጽ ላይ ተመልክቶታል። ዘገባው ይልም የነበረው ሰዎች ኩላሊታቸውን ግዙን እያሉ ወደ ቅዱስ ጳውሎስ ሆስፒታል ይመጣሉ የሚልበት አንዱ በጣም ሲጮህ ኩላሊታቸውን ግዙኝ አሉ። ኑሮ ውድነት ሆኖባቸው ከዛ በቃ አካሌን ግዙኝ እያሉ እንደዚህ ኩላሊታቸውን ለመሸጥ እሺ እናወራችሁ ምን ታገኛላችሁ? የምታወሩት ሰዎች ተቸግረው ነው እንበል። ግን እንደው ይሄ አሁን ያዝናናል? አሁን ይሄን ወሬ አውርታችሁ ምንስ ነገር ብታገኙ ጥቅም ነው ወይ? ሰዎች ኩላሊታቸው የሚያዝናና እኮ ቶካል እውነት እናንተ ሰዎች ብትሆኑ ይህ አይነት ሰዎች ላይ የደረሰ ነገር ዝም ያስበላችሁ ነበር። ግን ሰዎች አይደላችሁ። ክብራችሁ ተገፏል። ገመናችሁ በአደባባይ ላይ እርቃናችሁ እንደምትሄዱ አይነት የሶሻል ሚዲያ ያጋለጠው ልብሱን እያስወለቀ የነዳው እብድ ብዙ ነው። በዛ ስሜት ሆናችሁ ነው እንጂ ኩላሊቱን ሊሸጥ ሄደ ሰው የቤት ዕቃውን ሊሸጥ ነው ሲባል እኮ ራሱ ያሳዝናል። ጥርኳል። ኦኬ ኢብራሂም ሰላም የፈለገለት ያ ጉባለች በዚህኛው መጠናል ያንኛው ዘግተውብን ነው ለሆነ ለአንድ ሳምንት ብለዋል። እስኪ ደግሞ ዞሮ ሐቅንኛ መናገራችን አይቀርም እነሱም ሐቅ መጥራታቸው አይቀርም። እኛም ሐቅ የሚወደው ሰው ከበዛና እንትን ካለ በሌላ መልኩም ቢሆን እንከሰታለን። ዋናው እንኳን ተዋወቅን የሚል ነው። እንኳን መጣህ ብያለሁና አሁን አላይን እንደዛ ብሎ የሚዘግብ ምናምን ስማቸው ትልልቅ ሆኖ በእኛ ሳይኮራይ አንደርስታንድ አድርገናቸው በጣም አኮራናቸው የነበሩ ሰዎች ሁሉ ከዛ ወርደው ገደል ውስጥ ገብተው ነው ያገኘናቸው። ኩላሊታቸውን ግዙኛሉ ምናምን ባለፈው አንድ የተባበሩ መንግስታት ውስጥ የሆነ ዲፓርትመንት ይመስለኛል ኩላሊት የሚያህል ምናምን ብዬ እኔ ቪዲዮ ላይ የሆነ ጊዜ ሰርችበታለሁ። ይሄን ያህል ዶላር ይሸጣል እያለ ማለት ነው። እሱም ህገወጥ የሰዎች ዝውውር ላይ የሚሰራበት አንዱ አሻጥርም ነው ይታወቃል። እነዚህ አዲስ አበባ እንደዚህ ብለዋል። አንድ ሰው እኮ ኢንተርቪው አልተካተተም። አንድ ሰው ለምን እንዲሸጥለት የፈለገ ሰው ገበያ ማግኘት አለበት። ሰው አንድ ሰው ሁለት ሰው የኔን ኩላሊት የሚገዛ ብሎ እዚህ ጋር ማቅረብ ነበረበት። አድማጭ ተመልካቹ ግን አያስተውልም። የምንሰማውን የምናየውን ነገር ምን ይዞ ይነሳል፣ ምን ይጠቅመኛል፣ ምን ያሳጣኛል የሚለውን ባለመለካታችን ነውና እዚህ ጋር እንዲህ አይነት የውሸት ነው እነሱ እንደሆነ እኛን በማጥፋት የሚያተርፉበት አይነት